ጌታን በሉ ተቀበሉ አሉን። እጃችንን ዘርግተን ጌታን ተቀበልን። ከዛ ሁላችሁም ተነሱና ጸልዩላቸው አሉን። 4 ሰዎች ነን። መቆም የምትችሉ ሁላችሁ ተነስታችሁ ቆሙ፣ እጃችሁን ዘርግታችሁ ጸልዩላቸው አሉ። ዜን ፊት ለፊቴ አግዳሚ ላይ የተኛ አንድ በሽተኛ አለ። በአጥንት ነው ያለው። ስጋ በላዩ ላይ የለም፣ መነሳት አይችልም። እንዲሁ እንደተኛ ያ ሰው አሁን ይኑር አይኑር አላቅም። በጣም እንደታመመ እንዲሁ አይቶ መናገር ይቻላል። በቃ የለም፣ ምንም ስጋ የለውም፣ አጥንት ብቻ ነው። እና እዛ ላይ ሆኖ እኛ ጌታን ስንቀበል ሰው ሁሉ እልል ሲል እሱ ምናልባት ለበሽታው እንዲጸለይለት ይሆናል የመጣው። ግን በዛ ሰዓት የራሱን በሽታ ማዳመጥ ትቷል። እኔን አይቶ ፈገግ አለ። በዛ ሰዓት እሱ የራሱን ህመም፣ የራሱን በሽታ፣ የራሱን ስቃይ ማዳመጥ ትቶ የኔ ከዚህ ክፉ ዓለም አምልጬ ወደ ጌታ መምጣቴ ውስጡን ነክቶት ስለኔ ፊቱ ላይ የነበረው ፈገግታ በቃ አንድም በጌታ ቤት ጸንቼ እንድቆም ያደረገኝ ያ ነገር ነው። እና ልክ ጌታን ተቀብዬ ስጨርስ አሁን እናንተ ጌታን ተቀብላችኋል ብለው ነገሩን ምን አሉን። ከዛ አንድ ቃል ገባው በጌታ ፊት። ጌታ ኢየሱስ ወይ መቼም አይታወቅም፣ ወለም ዘለም ብል ከቤት ልወጣ ባስብ እለምንሃለሁ እባክህ ግደለኝ አልኩት። ካንተ ተለይቼ መኖር ባስብ ከቤት ልወጣ በሞክር እባክህ ግደለኝ ያዛለት። መጀመሪያ ስገባ ሰው እንዳያየኝ ስሳቀቅ ነበር። ስወጣ ደግሞ ሰው እንዳያየኝ ፈለኩ። በቃ ግን አያዩም እነሱ፣ ሁሉም ከጌታ ጋር ጉዳዩን መፈጸም ላይ ነው እንጂ እኔን የሚያየኝ የለም። ኤኒዌይ ወጣሁ፣ ወደ ቤቴ ሄድኩ፣ ከጌታ ጋር መኖር ጀመርኩ።